ዓለም ሁሉ በፍርሃት ተውጦ ለጣዖት ሲሰግድ ለንጉሥ ሲያጎበድድ እኛ የምንሰግደው ሰማይና ምድርን ለፈጠረ ለሕያው እግዚአብሔር ብቻ ነው ብለው በእሳት ፊት የቆሙትን የሦስቱን ወንድማሞች ታሪክ እናነሳለን። ስማቸው አብያ፣ ሴላ እና ፋንቶስ ይባላል። እነዚህ ቅዱሳን እውነትን ከሕይወታቸው አብልጠው የወደዱ ሞትን የናቁ ጀግኖች ናቸው። ታሪካቸው ዛሬ ላለነው ለእኛ ለዚህ ዘመን ክርስቲያኖች ታላቅ የጽናት ትምህርት ይሰጠናል። ልቦናችሁን ሰብስባችሁ ተከታተሉ። ታሪኩ የሚጀምረው ፂሩ ጻይዳን በተባለ ጨካኝ ንጉሥ ዘመን ነው። ይህ ንጉሥ ልቡ በትዕቢት ያበጣ ራሱን እንደ አምላክ የሚቆጥር ሰው ነበር። አገዛዙ የጭካኔ እምነቱም የጣዖት ነበር። አንድ ቀን ንጉሥ ፂሩ ጻይዳን እንዲህ ሲል አዋጅ አወጣ። ከወርቅና ከብር ምስሎችን ሰርቻለሁ። በግዛቴ ያሉ ሕዝቦች ሁሉ ለሠራዋቸው ለነዚህ አማልክት ይስገዱ። የማይሰግድ ቢኖር ግን በሰይፍ ይገደል፣ በእሳትም ይቃጠል። ምድሪቱ ተሸበረች። የንጉሡ ሰራዊት በየቦታው ቆመ። ወርቅና ብር ፈሰሰ። የሚያበረቀርቁ ግዙፍ የጣዖት ምስሎች በየአደባባዩ ቆሙ። ፈሪው ሕዝብ ነፍሱን ለማዳን ሲል ለጣዖቱ ተደፋ። ጉልበት ሁሉ ለሐሰት አማልክት ተንበረከከ። እውነት ጠፋች፣ ፍርሃት ነገሰ። ነገር ግን በዚህ ድቅድቅ ጨለማ ውስጥ ያልተንበረከከ ጉልበት፣ ለጣዖት ያልሰገደ አንገት ነበረ። በዚያም ከተማ እግዚአብሔርን የሚፈሩ ሕጉን የሚጠብቁ ሦስት ወንድማሞች ነበሩ። ስማቸውም አብያ፣ ሴላ እና ፋንቶስ ይባላል። እነዚህ ወጣቶች የንጉሡን አዋጅ ሰሙ። ሰዎች ሁሉ ሲሰግዱ ተመለከቱ፣ ግን እርስ በርስ ተማከሩ። ወንድሞቼ ሆይ፣ ይህ ንጉሥ ሰውነታችን እንጂ ነፍሳችንን መግደል አይችልም። አባቶቻችን ያመለኩትን እውነተኛውን አምላክ ትተን ለሰው እጅ ሥራ ድንጋይና እንጨት ለሆነ ጣዖት አንሰግድም አሉ። በአደባባዩ ላይ ሁሉም ግንባሩን መሬት አስነክቶ ሲሰግድ፣ እነርሱ ግን ቀጥ ብለው ቆሙ። የንጉሡ ወታደሮች ይህንን አዩ። ወዲያውኑ ያዟቸው። እጃቸውን ወደ ኋላ አስረው እየገፈተሩ ወደ ንጉሡ ዙፋን አቀረቧቸው። ንጉሥ ፂሩ ጻይዳን በዙፋኑ ላይ ተቀምጦ ነበር። በዙሪያውም መኳንንቱ፣ ሰራዊቱ እና የጣዖት ካህናቱ ቆመዋል። ፊቱ በቁጣ ተለዋወጠ። እነዚህን ወጣቶች ሲያያቸው እንዲህ ብሎ ጠየቃቸው። እናንተ ንቀታችሁ የበዛ ወጣቶች፣ ለምንድነው ለአማልክቶቼ የማትሰግዱት? ኃይሌን አልሰማችሁምን? ወይስ በእጄ ሞትን መርጣችኋል? ታላቁ ወንድም አብያ በፍጹም ድፍረት መለሰ። ድምፁ አይረበደብም ነበር። ንጉሥ ሆይ፣ እኛ የምንሰግደው ሰማይና ምድርን ባሕርንና የውስጧን ፍጥረት ሁሉ ለፈጠረ ለሕያው እግዚአብሔር ብቻ ነው። እነዚህ የሠራሃቸው ጣዖታት ግን አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ እጆር አላቸው አይዳስሱም። የሠሩአቸውም የሚታመኑባቸው ሁሉ እንደነርሱ ናቸው። መዝሙር 115 ቁጥር 5 እስከ 8። ንጉሡ ከቁጣው የተነሣ ከአልጋው ላይ እስኪነሣ ድረስ ተበሳጨ። እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ የለም ብሎ ጮኸ። ሁለተኛው ወንድም ሴላ ቀጠለና እንዲህ አለ። አንተ ራስህ የተፈጠርክ ነገ የምትሞት ትቢያና አፈር የምትሆን ሰው ነህ። እኛ ግን ለዘላለም የሚኖረው ለሕያው አምላክ እንገዛለን እንጂ ለአንተ ከንቱ ጣዖት አንንበረከክም። ሦስተኛው ፋንቶስም አክለሎ፣ እሳቱንም ሆነ ሰይፍህን አንፈራም። ዛሬ ብትገድለን ነፍሳችን በክብር ወደ ፈጣሪዋ ትሄዳለች። አንተ ግን በክህደትህ የዘላለም ፍርድ ይጠብቅሃል። የንጉሡ ትዕግሥት አለቀ። ወታደሮቹን አዘዘ። እነዚህን ትዕቢተኞች ውሰዱ፣ እሳት አንድዱ፣ በዚያም ውስጥ ጥሏቸው አለ። እሳቱ ነደደ።
ነበልባሉ ወደ ሰማይ ወጣ። ሰዎች ሲያዩት በሚያስፈራ ሁኔታ እሳቱ ተነቀለቀለ። ወታደሮቹ ሦስቱን ወንድማሞቾች ወስደው ወደ እሳቱ ወረወሯቸው። ነገር ግን ተአምር ሆነ። እሳቱ ገላቸውን አልነካም። እንደውም በእሳቱ ውስጥ ሆነው እግዚአብሔርን ያመሰግኑ ነበር። አቤቱ አምላካችን ሆይ ስምህ የተባረከ ይሁን እያሉ ዘመሩ። በመጨረሻም ንጉሡ በሰይፍ እንዲገደሉና ሥጋቸው ለአራዊትና ለወፎች እንዲሰጥ አዘዘ። እነርሱም በደስታ አንገታቸውን ሰጡ። አራዊቱ ግን ሥጋቸውን ሊነኩ አልደፈሩም፣ እግዚአብሔር የመረጣቸውን አክብሯቸዋልና። እነዚህ ሦስት ወንድማሞቾች መቃብያን በምድር ላይ ያለውን አጭር መከራ ታግሰው የዘላለም ክብር ወረሱ። ንጉሥ ፂሩጻይዳን ግን በታሪክ የውርደት ምሳሌ ሆኖ ቀረ። የመቃብያን አምላክ ዛሬም ሕያው ነው። በዙሪያችን ካለው ከዘመኑ ጣዖት፣ ከከንቱ ፍርሃት፣ ከሃይማኖት ክህደት እርሱ ይጠብቀን። የሰማዕታቱ በረከት በሁላችን ላይ ይድረ።